ሰላም ቅዱሳን ሙዚቀኛ ምህረት ተሰማ እባላለሁ ከፊታችን የካቲት 7 አምልኮ ለእግዚአብሔር በሚል መሪ ቃል በተዘጋጀው ፕሮግራም ላይ በሳር ቤት ሙሉ ወንጌል ተጋብዛችኋል። ሰላም እንዴት ናችሁ? እኔ ዘማሪ ጄሪ ነኝ። ዛሬ አንድ ድግስ ልጋብዛችሁ ወደ እናንተ መጥቻለሁ። ሳር ቤት ሙሉ ወንጌል የካቲት 7 ቅዳሜ አምልኮ ለእግዚአብሔር በሚል ፕሮግራም የተዘጋጀ ድግስ አለ። ሁላችሁም ተጋብዛችኋል። ሰላም ቅዱሳን እንዴት ናችሁ? ዳንኤል ደምሴ ይባላለሁ። ከፊት ለፊታችን የካቲት 7 በሳር ቤት ሙሉ ወንጌል ቤተክርስቲያን ከ10 ሰዓት ጀምሮ እንገናኝ። አምልኮ ለእግዚአብሔር የሚባል ፕሮግራም ተዘጋጅቷል። እኔ እገኛለሁ፣ እናንተም እንዳትቀሩ። ሰላም ቅዱሳን እንዴት ናችሁ? ሙዚቀኛ ሙሉ ይባላለሁ። ከፊታችን የተዘጋጀው አምልኮ ለእግዚአብሔር የተሰኘ ድንቅ አምልኮ ምሽት አለ። የካቲት 7 ላይ ሁላችንም እግዚአብሔርን በአንድነት እናመልካለን። ዛንገናኝ። ሰላም ቅዱሳን ሙዚቀኛ ቴዲ ነኝ። የካቲት 7 በሳር ቤት ሙሉ ወንጌል አምልኮ ለእግዚአብሔር በሚል ርዕስ የተዘጋጀው ፕሮግራም ተጋብዛችኋል። እኔም በዛ አገኛለሁ። ተጋባዥ ዘማሪዎችም አሉ። ጌታን አብረን እናምልክ። ሰላም ቅዱሳን እንዴት አላችሁ? ሙዚቀኛ ስንታየው ነኝ። ከፊት ለፊታችን በተዘጋጀው አምልኮ ለእግዚአብሔር በሚል ርዕስ በተዘጋጀው ፕሮግራም ላይ ጋብዣችኋለሁ። ሳር ቤት ሙሉ ወንጌል እንዳትቀሩ። ሰላም ቅዱሳን እንዴት ናችሁ? ሙዚቀኛ አብያሉ ነኝ። የካቲት 7 በሳር ቤት ሙሉ ወንጌል እንገናኝ። ሰላም ቅዱሳን እንደምን አላችሁ? ወንድማችሁ ዘማሪ ብሩክ ነኝ። ዛሬ በፊታችሁ በእንደዚህ አይነት መልኩ የመጣሁት አንድ ፕሮግራም ልጋብዛችሁ ነው። የፊታችን ቅዳሜ ማለትም የካቲት 7 አምልኮ ለእግዚአብሔር በሚል ርዕስ የተዘጋጀልን የዝማሬ ምሽት አለ። በዚህ ፕሮግራም ላይ ሁላችሁም እንድትመጡና ከኛ ጋር አብራችሁ ጌታ እንድታመልኩ እንጋብዛችኋለን። በእለቱ ተጋባዥ ዘማሪዎች አሉ። ዘማሪ ዮባሊ በመካከላችን ይኖራል። ዘማሪ ታና ትኖራለች። እንዲሁም እኔም አለው። ቃለ እግዚአብሔርን ደግሞ ወንድማችን በሱ ፈቃድ ያገለግለናል። ሁላችሁም እንዳትቀሩ። የካቲት 7 ከ10 ሰዓት ጀምሮ በሳር ቤት ሙሉ ወንጌል